ሰላም እንዴት ናችሁ? በዛሬው ቪዲዮአችን ለ9ኛ ክፍል ተማሪዎች ከማቴማቲክስ ነምበር ሲስተም ላይ የወጡ ጥያቄዎችን እናያለን ማለት ነው። እና ከመጀመራችን በፊት አንድ የቴሌግራም ቻናል ላስተዋውቃችሁ። የበፊቱ ቻናላችን ስለተዘጋብን አዲስ ቻናል ከፍተናል፣ በቴሌግራም ቻናል ማለት ነው። አዳዲስ ጥያቄዎችን እንዲሁም አዳዲስ የሆኑ ወቅታዊ የትምህርት ጋር የተገናኙ መረጃዎችን ለማግኘት ይህን የቴሌግራም ቻናል እንድትቀላቀሉ ጠይቃለሁ። እሺ እንጀምር ጥያቄውን። እሺ መጀመሪያ ላይ which of the following is a prime number ይላል። ፕራይም ነምበር የሆነው የትኛው ነው? ከነዚህ ውስጥ ፕራይም ነምበር ማለት ለአንድ እና ለራሱ የሚካፈል ቁጥር ነው። እና ፕራይም ነምበር ማለት ያው ለአንድ እና ለራሱ ብቻ የሚካፈል ቁጥር ከሆነ 15 ለምሳሌ ለአንድ ይካፈላል፣ ለ3 ይካፈላል፣ ለ5 ይካፈላል፣ ለ15 ይካፈላል። ስለዚህ ለአንድ እና ለራሱ ብቻ አይደለም የሚካፈለው፣ ለብዙ ለ3 እና ከዛ በላይ አካፋዮች አሉት ማለት ነው። እና ይሄ አይሆንም፣ 15 አይሆንም፣ እንዘልዋለን። 17 ነው። 17 አንድ ይካፈላል፣ ሌላ ለ17 ብቻ ነው የሚካፈለው፣ ለአንድ እና ለራሱ ብቻ ነው የተካፈለው ማለት ነው። ስለዚህ 17 ይሆናል። 21 አይሆንም፣ ምክንያቱም ለአንድ ይካፈላል፣ ለ7 ይካፈላል፣ ለራሱ ለ21 ይካፈላል። 3 አካፋዮች አሉት ማለት ነው። እና 3 አካፋይ ካሉት አይሆንም ማለት ነው። ይሄም አይሆንም። 25ም አይሆንም፣ ምክንያቱም ለ1 ለ5 ለ25 3 አካፋይ ስላሉት ማለት ነው። እና 2 አካፋይ ያለው ነው በቃ ፕራይም ነምበር ማለት የምንችለው ማለት ነው። the smallest odd prime number is ትንሹ ኦድ የሆነ ፕራይም ነምበር ምንድነው ነው እያለ ትንሹ ኦድ ፕራይም ነምበር 3 ነው። ነገር ግን ፕራይም ነምበር ከምንድነው የሚነሳው? ከሁለት ብሎ ነው የሚነሳው፣ ምክንያቱም ሁለት ለራሱና ለአንድ ስለሚካፈል ማለት ነው። እና ትንሹ ደግሞ ኦድ የሆነ ኦድ ማለት በነጥብ የሚመጣ ቁጥር ማለት ሲታካፍሉ፣ ለምሳሌ 3 ሲካፈል ለሁለት ምናምን ሲታረጉት ለሁለት ሲታካፍሉት 1.5 ምናምን ነው የመጣው። ስለዚህ ኦድ ነው ማለት ነው። ኢቭን ደግሞ የምትሉት ያው ለሁለት ሲታካፍሉት ሙሉ ቁጥር ከሰጣችሁ ማለት ነው። እሺ which number is both prime and even? prime and even የሆነው ቁጥር የትኛው ነው? እንደምታውቁት 2 ነው። the decimal equivalent of binary ይሄኛው አይመለከታችሁም። እሺ ያ ጥያቄ አምስተኛ ላይ which of the following number is irrational? irrational የሆነው የትኛው ነው? irrational ማለት ለስታካፍሉት ለምሳሌ ለሆነ ነገር አካፍላችሁት መጨረሻ ላይ የሚመጣው ውጤት አለ። ያ ውጤት የማይደጋገም ወይ ደግሞ የማያቆም ሆኖ ነገር ግን የማይደጋገም ማለት ነው። ለምሳሌ ራዲካል 2ን እናውጣ። ራዲካል 2 ከዚህ ሲወጣ የሆነ ቁጥር ይሰጣል። 1 ነጥብ ይሁን የሆነ ቁጥር አለ እና ያ ደግሞ ውጤቱ ምንድነው? አይደጋገምም። 1.7 ወይ 1 ምናምን ብሎ የተለያየ ቁጥር ነው የሚያመጣው ማለት ነው። እና አይደጋገምም። የተለያየ ቁጥሮችን ነው የሚያመጣው እና አያልቅም ደግሞ። እና ራዲካል 2 ኢራሽናል ነው ማለት ነው። እሺ ራዲካል 16 ለምንድን ነው? ራዲካል 16 ማለት ሲወጣ 4 ሆኖ ነው የሚወጣው ማለት ነው። ተርሚኔት ያደርጋል። ተርሚኔት የሚያደርግ ከሆነ ራሽናል ይሆናል ማለት ነው። 9 ሲካፈል 3 ይሄም 3 ነው፣ ተርሚኔት ያደርጋል፣ ማለቂያ አለው ማለት ነው። 0.5ም ማለቂያ አለው፣ ከዚህ በኋላ አልቀጠለም ማለት ነው። ማለቂያ ካለው ራሽናል ነው የምንለው ማለት ነው። እና ከነዚህ ደግሞ ኢራሽናል ደግሞ የሆነው ራዲካል 2 ነው። ኮምፖዚት ነምበር ሃዝ ኮምፖዚት ነምበር የምንለው ከሁለት በላይ አካፋይ ያለው ማለት ነው። ኮምፖዚት የምንለው አካፋይ ያሉት ነምበር 0.333 እያለ ይቀጥላል። እንደዚህ ነጥብ ካለ በኋላ ይደጋገማል ማለት ነው። 3 ራሷን ትደግማለች ነጥብ ካለ ማለት ነው። 0.333 እያለ ይቀጥላል። ስለዚህ ይሄ ምንድነው የሚሆነው? ራሽናል ነምበር ነው ማለት ነው። ራሽናል ነምበር ማለት የሚደጋገም ወይም ደግሞ የሚያቆም ስለሆነ ማለት ነው። ነገር ግን ኢራሽናል ደግሞ ከሆነ የማይደጋገም፣ ለምሳሌ የማይደጋገም ሆኖ ግን ማለቂያ የሌለው ማለት 3 ብሎ 4 ይላል፣ 7 ይላል፣ ግን አያቆምም። በቃ ይሄ ኢራሽናል ነው ማለት ነው።
ነገር ግን 0.333 ካለ ራሽናል ነው ማለት ነው። እሺ which of the following is a perfect square? perfect square የምንለው ከራዲካል ውስጥ ስናስገባው የሚወጣ ማለት ነው እና ከነዚህ ውስጥ 25ን ራዲካል ውስጥ ስናስገባው 25 5 ሆኖ ስለወጣ perfect square ነው ማለት ነው። ቢ ነው አንሰሩ። እዚህኛው መልሱ ሰባተኛው ኤ ነው ራሽናል ነው። እዚህኛው ደግሞ ሲ ነው ኦዛን ቱ ፋክተር ነው ማለት ነው። እሺ እዚህኛው ራዲካል 2 ነው እንዳልኳችሁ ማለት ነው። መልሶቹን እያሳያችሁ ይሄኛው እናልፈዋለን። ይሄ ደግሞ which number is both prime and even ነው ያለው 2 ነው። the smallest odd prime number is 2 ነው ያለው ቅድም ማለት ነው። ማነው 3 ነው ያለው ቅድም አይተነዋል። እሺ ከነበረው ለማለት እንቀጥላለን። which of the following is perfect square ይሄን አይተነዋል 25 ነው ብለናል። ሌላኛው ደግሞ 9ኛ ላይ which is the largest 3 digit number divisible by 9 ትልቁ በ9 የሚካፈል ትልቁ ቁጥር የትኛው ነው የሚለው ከነዚህ ውስጥ በካልኩሌተር ቼክ ማድረግ ትችላላችሁ ወይ ደግሞ በሎንግ ተርም ዲቪዥን ተጠቅማችሁ እነዚህን ቼክ ማድረግ ትችላላችሁ ማለት ነው እና የሚመጣችሁ ውጤት እዚህ ውስጥ ማመሳሰል ነው ማለት ነው አካፍላችሁ። እሺ the sum of the first 10 natural number የመጀመሪያዎቹ 10 ናቹራል ቁጥሮች ከአንድ ይጀምራል ከ1 እስከ 10 ማለት ነው። እነዚህን ድምር ነው አጠቃላይ 1 ሲደመር 2 ሲደመር 3 እያለ እስከ 10 ማለት ነው። እነዚህ ድምር ትደምራላችሁ ካልኩሌተር ላይ ከዛ መልሱ ይመጣላችኋል። መልሱ መጨረሻ ላይ እንደሚመስለኝ 45 ነው። እሺ ይሄን ይመስል ነበር ቪዲዮ። ፕሊስ ላይክ አድርጉት ቀጣይ ቪዲዮ እንዲሰራ ማለት ነው። ያልገባችሁ ጥያቄ ካለ ኮሜንት ስር አስቀምጡልኝ። በተረፈ የቴሌግራም ቻናል ጆይን እንድታረጉት መክራችኋለሁ። በውስጡ የተለያዩ አዳዲስ ነገሮችን እንለቃለን ማለት ነው። ለተማሪዎች ብዙ ነገር እያዘጋጀን ነው። አይ ሆፕ ትወዱታላችሁ ብዬ አስባለሁ። የኔ የቴሌግራም ቻናል በአዲስ መልክ መተናል ማለት ነው። እሺ አመሰግናለሁ ስለተከታተላችሁ።